በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ውድ ኦርቶዶክሳውያን ሁላችሁም ይህን ድንቅ ስራ ታዩ ዘንድ ነው እዩ ተመልከቱ። ከዚህ ቦታ መጥቶ ያልተፈወሰ ያልዳነ ከበሽታውም ያልተፈወሰ ሰው ማንም የለም። ምክንያቱም ይህ ቦታ ሰው ያላወቀው ከምንም በላይ ታሪካዊ ቦታ መሆኑን በዛሬው ዕለት እናሳያቸዋለን። ይህ በጣም የሚገርም ቦታ ነው። እንግዲህ የሚገርማችሁ ጸበሉ ከዚህ በረሃ ላይ እንደዚህ በዚህ መልኩ ይገኛል። ማንኛውም ሰው ተመልከቱት። ይህን ጸበሉ እንግዲህ የሚገርመው ታሪካዊ ቦታ ነው። ይህ ዋርካ ነው። ይህን ይመስላል። ይህ ደግሞ ድንጋይ ነው። ታሪካዊ ድንጋዩም አቀማመጡም ሁሉ ነገር በጣም የሚገራርም ነገር ነው። ስለዚህ ይኸውላችሁ ጸበሉ የሚወጣው ከዋርካው ላይ ነው። ከዋርካው ላይ ጸበሉ ይወጣል። በጣም በሚገርም ሁኔታ በእውነት ኦርቶዶክሳውያን ይህንን ሊያኮራን ይገባል። ስለዚህ በዚህ በእምነታችን ድንቅ ስራ እግዚአብሔር ለሰው ልጆች ድህነትን ያደርግ ዘንድ የሚያደርጋቸው ድንቅ ስራዎች በየዘመኑ ያው ተቆጥረው ሊዘለቁ አይችሉም። ስለዚህ ይህን ድንቅ ስራ እናሳያችኋለን። ተከተሉን። ይኸውላችሁ አሁን ይህን ጸበሉ ያለበት የሚወጣው ከዚህ ዋርካ ነው ማለት ነው። ይህ ዋርካ ይታያችኋል አይደል? ከዚህ ዋርካ ጸበሉ ይወጣል። ቆይ በታችኛው ዙሬ ላሳያችሁና በጣም የሚገርም ነው። በጣም የሚገርም ጸበል ነው። እግዚአብሔር ለወዳጆቹ ድንቅ ስራ ይሰራል። ይኸውላችሁ አሁን ይሄን ከዋርካው ስር ላይ ከእንጨቱ ላይ ነው የሚወጣው። የሚገርማችሁ ይኸውላችሁ ይሄ ስሩ ነው እንዳለ። ይኸው ምንም ግር እንዳይላችሁ ወደ ላይ አለት ነው፣ ጭንጫ ነው፣ ምንም ነገር የለውም። እግዚአብሔር በሚያውቀው ይኸው ጸበሉን ማየት ትችላላችሁ። ይኸው በቃ ጸበሉ የሚፈልቀው በዚህ ነው። ይኸውላችሁ ከዚህ ነው የሚወጣው ዋናው ጸበሉ። ከዚህ ወዲያ ጭንጫ ነው የለም፣ እንትን ነው ዋርካ ነው እና ከዋርካው ስር ነው የሚወጣው። እግዚአብሔር በየዘመኑ ድንቅ ስራዎችን ይሰራልናል። ለሰው ልጆች ድህነት ይሆን ዘንድ በየቦታው ጸበልን ያፈልቅልናል። እኛ ግን አንጠቀምበትም እና ይህንን ቦታ መተን ማንኛውም ሰው የተቸገረ በበሽታ ውስጥ ያለ የተቸገረ በጭንቀት ውስጥ ያለ መጥቶ ከዚህ ተጠምቆ መዳን ይችላል። እግዚአብሔር የፈቀደለት መጥቶ እንዲጠመቅ በእግዚአብሔር ስም እንጠይቃለን። አዋዲ ፍላምቦ በመባል ይታወቃል ማለት ነው። የቦታው ስም አዋዲ ፍላምቦ። ጸበሉ ደግሞ የሚገርማችሁ በጣም ሙቅ ነው። በጣም ይሞቃል። ሙቅ ነው ጸበሉ ማለት ነው። ስለዚህ የቦታው ስም አዋዲ ፍላምቦ በመባል ይታወቃል። ስለዚህ ሁላችሁም ከዚህ መታችሁ የበረከቱ ተሳታፊ እንድትሆን በእግዚአብሔር ስም እንጠይቃለን። ይህንን ይመስላል ቦታው። ማንም በረሃ ላይ ነው፣ ማንም የለውም። የሚገርማችሁ እየመጡ እዚህ እየተሳሉ ጧፍጣ እንትን እያሉ እያሰሩ ይሄዳሉ። ይህንን ይመስላል እንግዲህ ተመልከቱ። በዚህ መልኩ እንግዲህ አይታችሁ ገቢረ ተአምሩን ሁሉ እያያችሁ ሁሉን ነገር እንድታደርጉ በእግዚአብሔር ስም እንጠይቃለን። ይኸውላችሁ ይህንን ይመስላል ማለት ነው በቦታው ሁኔታ። እግዚአብሔር ለበረከት አብቅቷችሁ ይህን ቦታ እንድትጎበኙ ስንል በአቡነ ገብረ መንፈስ ቅዱስ ስም እንጠይቃለን። አዋዲ ፍላምቦ የሚባል ነው እንግዲህ መታችሁ እንድታዩት። ወደ አፋር ክልል ጥግ ነው ያለው። በደብረ ሲና ግዛት ነው አሁን ይሄ ወደ አማራ ክልል ደብረ ሲና ግዛት ላይ ነው። ግን ወደ አዋሽ ክልልና ወደ እንትና ማን ነው አፋር ክልልና አማራ ክልል ድንበር ላይ ነው ያለው ቦታው ማለት ነው። ስለዚህ ይህንን ቦታ መታችሁ
የሚገባውን ክብር እንግዲህ ክብር ለሚገባው ክብር ስጡ እንዲል እግዚአብሔር እንግዲህ ራሱ በቃሉ ነው የተናገረው። ክብር ለሚገባው ክብር ይሰጡታል። ይህንን ቦታ መታችሁ የሚገባውን በአጥርም ሆነ በተለያዩ ነገሮች አድርጋችሁ አጥራችሁ የተለያዩ በሽተኞች በተለያየ ህመም የሚሰቃዩ ብዙ መፍትሄ ፈልገው ነገር ግን መፍትሄ ያላገኙ ቤተሰቦቻችን ዘመዶቻችን አሉና ከዚህ ቦታ መጥተው መፍትሄ እንዲያገኙና ድነተ ስጋ ድነተ ነፍስ አግኝተው እንዲሄዱ ያው በእግዚአብሔር ስም እንጠይቃለን። ስለዚህ በጣም ተጠቀሙበት። ጊዜ ከምንም በላይ ጊዜያችንን ለተለያየ ቦታ ከምናውለው እንደዚህ አይነት መንፈሳዊያን ቦታን እየሰራን እኛም ደግሞ ከደዌ ስጋ ከደዌ ነፍስ እንድንነጻ እግዚአብሔር በድንቅ ስራዎቹ በተሻለ አመለካከት እንግዲህ መተን የእግዚአብሔርን ድንቅ ስራ እንድንጎበኝና እኛም ካለንበት ችግር እንድንወጣ እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። አዋዲ ፍላምቦ